ያው አንድ ማንኪያ ስኳር ትንሽም መጨመር ፈለጋችሁ መጨመር። ካሜራ አንድ ማንኪያ ካሜራ አንድ ኩባያ ውሃ ማለት ነው። አስር ደቂቃም ሆነ 15 ደቂቃ ኩፍ ይበል ማለት ነው። ይሄ ይቀመጥ። በዚህ እንደዚህ ያለ ካለቻችሁ በዚች ሶስት ስላችሁ ጎራት መስሎ መስፈር አይደለም። አለ አይደል? ደርበብ አድርገን ሶስት አሰፋፈሩን ጎራት መስላችሁ አይደለም። ይሄ ሁለተኛ ሶስተኛው ነው። ካሜራችንን ኮፊ ባልና እንለውሳለን ማለት ነው። እንደውም ፈሰሰብኝ። ቆንጆ ካሜራ ከሆነ እንደዚህ ነው የሚልላችሁ። ትንሽዬ ጨው እንጨምራለን። አሁን እንግዲህ በደንብ እናሻለን። ያው የአንድ እጅ ስራ ስለሆነ ነው። እንግዲህ አሽቼ እንገናኛለን። ውዶች በደንብ አሽቼዋለሁ። አጅና ስታሹ ደግሞ ማለት ነው እንደዚህ ስታረጉት ምልስ ካለ አሪፍ ነው አጅ ነው እና በደንብ ባርጋችሁ መታሸት አለበት። አሁን እንደዚህ ካረግን በኋላ እጃችሁን ዘይት ቀብታችሁ ይሄን ትቀቡታላችሁ። አሁን እኔ ገና አልጨረስኩም። ልሸው በደንብ ይሄ ኩፍ ይበል ማለት ነው። ፕላስቲክ ግጣሙት። ፕላስቲክ ላይ ደግሞ ፎጣ እንደ ስራቸውን እስከሚሰሩ እሱ ይቦካል። አያችሁ? ይሄን እንዲያርጋችሁ ትንፋሹን አውጡላት። አሁን በትንሹ እናድበለብላለን። አሁን በቃ እንዲህ አድርጌ ሁሉንም እንትን ብየዋለሁ። እንደምታዩት ማሳሳት እንዳይሳሳባችሁም እንዳይወፍርባችሁም አድርጋችሁ ማለት ነው። መቁረጥ ተፈለጋችሁ በዲዛይን በማውጫ መቁረጥ ትችላላችሁ፣ እንደዚህ በሚቆርጥ። እኔ ግን እንትን ብዬ በትንሽ አርቦልቡሌ ነው እንትን ያልኩት። አሁን እንደዚህ እንትን አላችሁ በኋላ ልክ እንዲህ እንትን ሲል ግልብጥ። እንደገና ደግሞ ይሄ እንዲህ እንደምታረጉት ጫና አይደለም፣ እንዲያው ነካ አይደል፣ ዝም ብሎ ነካ ነው እንትን የምትለው። ተጭነሽ ይዘሽ እንትን ልትይ እንዴ በአንድ በኩል አስለን ጫን ስትይለት በራሱ እንትን ይላል። እሺ
ቅርጥ ብታዋጡለት ያኔ በመቁረጫ ቢሆን እኔ አሁን ዝም ብዬ ስለሆነ እንትን ያልኩት እንደምታዩት ሼሪ መሪ ሆናለች፣ ግን ችግር የለም። ሀምሼ ንፍትፍት ማለት ዋናው ውስጧ። አሁን ይህን በቃ የፈለጋችሁትን ቀብታችሁ መብላት ይቻላል። ያለ አቅሟ ነው የምትገታተረው። ሊጡ አሪፍ ከሆነላችሁ በጣም ነው የሚነፋው። አለሳለሱ ተውት። አንድ እጃ ስለሆንኩ ነው እንጂ እሺ። ውስጡ አከፋፈቱ በዚህ ውስጥ የፈለጉትን እየጨመሩ ይበላሉ ማለት ነው። አላህ ሰርታችሁ ሞክሩት። በጣም አሪፍ ነው።